በሰው ማስደውዬልሽ ነበረ። ድምፄን ስትሰሚ ገና ለገና ትዘጊብኛለሽ። ምንም ነገር እኔ ላገኝሽ አልቻልኩም። እዚህ ደረጃ የወጣሁበት ዛሬ አንቺን ማግኘት ስላልቻልኩኝ ነው። ገባሽ አይደል? ትዕግስት ፍራቻ አይደለም። ዝም ያልኩበት ለወንድሜ ስል ታላቅ ወንድሜ ስለሆነ ማክበር ስላለብኝ እሱንም ሳናግረው ለእኔ ተይው እኔ አስተካክለዋለሁ ይለኛል ሁሌ። ግን ከዚህ በኋላ ግን ልታገስሽ አልችልም። ገብቶሻል? ይሄ ትዕግስት ፍራቻ አይደለም። እስከ ጥግ ድረስ ሄዳለሁ። እስከ ጥግ ድረስ ማለት ነው። ገብቶሻል? ስለዚህ አሁን እኔ አንቺን ማግኘት ስላልቻልኩ እዚህ ሚዲያ ላይ ወጥቻለሁ። እናያለን ነው እሱ ሲጀመር እዚህ ሚዲያ ላይ እንደሚታየው ብቻ ሳይሆን ቤት ውስጥም ለኛ ያለው ፍቅር፣ ለቤተሰቦቹ ያለው አክብሮት፣ ለሰው ያለው አክብሮት፣ ስርዓቱ፣ አስተዳደጉ እንደ ሚዲያ ላይ ብቻ ሳይሆን ቤት ውስጥም ያለው ጸባዩ ነው። እኔ እነግርሻለሁ። ገባሽ? እና ልጁን እዚህ ውስጥ እዚህ ነገር ውስጥ ያስገባሽው አንቺና አንቺ ብቻ ነሽ። እኔ አሁን የምነግርሽ ይሄንን ነው። አንቺና አንቺ ብቻ ነሽ። በምንም ይጂ ምንም አድርጊ ጥግ ድረስ መክፈል ያለብኝን መስዋዕት በሙሉ ከፍዬ ወንድሜን ግን ከዚህ አተርፈዋለሁ፣ ከአንቺ አተርፈዋለሁ። ገብቶሻል አይደለም? ስለዚህ እኔ ዛሬ እዚህ ጋር የመጣሁት አንቺን ማግኘት ስላልቻልኩ በአጠቃላይ የሚዲያ ሰውም አይደለሁም። ምን መናገር እንዳለብኝና እንዴት ከምን መጀመር እንዳለብኝ እንኳን ማቅሱ አይደለሁም። ግን ግዴታ ስለሆነብኝ እዚህ ጋር ዛሬ ወንድሜ ጎዳና ላይ ወጥቶ ስላየሁት ከአቅሜ በላይ ስለሆነብኝ ነው ዛሬ እዚህ ጋር የመጣሁት። ከሱና ከልጆቹ ከሚስቱ ከህይወታችን ውጭልን፣ ራቂልን። ገብቶሻል? በቃ እኔ ጥግ እንደነገርኩሽ ቅድም ጥግ ድረስ መሄድ የምችል ሰው ነኝ። እሱን ደግሞ ካስፈለገ እንዲሆን እኔ እሱን እንደዚህ ሆኖ ማየት አልቻልኩም። ከአቅሜ በላይ ስለሆነብኝ ነው በቃ እዚህ የመጣሁት። ከአቅሜ በላይ እንዴ ጎዳና ላይ እስከ መቀመጥ ቅሞ ጠጥቶ አጭሶ የማያቅ ልጅ እንደዚህ ከሱሶች በህይወቴ እኔ እሱን እስከማውቀው ድረስ ማሳዘን ያውና ህይወቱ እንደዚህ ጎዳና ላይ ወርቆ ያውና ቃሚ አጫሽ እንደዚህ ሆኖ ቀረ። የሚያሳዝን ነው። የጎዳና ተዳዳሪ እስከ መሆን ደረጃ ደርሷል። ያውና ስጠይቀውና ግባ እኔ ጋ አሁን ብዬ ስጠይቀው እምቢ ብሎኝ ነው፣ አልፈልግም አለኝ። ለምንድነው እንደዚህ ጎዳና ላይ እንትን የምትለው ስል ጨረስኩ፣ ብሬን ያለኝን ጨርሼ ነው አለኝ። በቃ እኔ ጋ አሁን እኔ ቤት ግባ፣ አንድ ላይ እንኖራለን አንዳንድ ነገር እስከምስተካከል። እሺ ሰላም የሱመኛና የሰኢድ ፋሚሊዎች፣ ዛሬ እዚህ ሚዲያ ላይ ወጣሁት አስገድዶኝ ነው የመጣሁበት። ምክንያት ተገድጄ ነው። ሚዲያ ላይ መውጣት አልፈልግም ነበር፣ ግን መውጣት ስላለብኝ እዚህ ጋር መናገር ስላለብኝ ነው። ለማታውቁኝ የሰኢድ እህት ነኝ እና እዚህ ጋር ስለ ሰኢድ አሁን ላይ ከአቅሜ በላይ ሆኖብኝ ነው። ከአቅሜ በላይ ነው የሆነብኝ እና በውስጥም ብዙ ጊዜ ላገኛቸው ሞክሬያለሁኝ። በውስጥ ሁሉን ነገር ለመጨረስ ፈልጌ ነበረ፣ ግን ከአቅሜ በላይ ስለሆነ አሁን እኔም ሚዲያ ላይ ወጥቼ መናገር ያለብኝን ወንድሜን ማትረፍ ካለብኝ እዚህ ሚዲያ ላይ ወጣለሁ ማለት ነው። እና እኔ ሲጀመር የሚዲያ ሰው አይደለሁም። ሚዲያ ላይ ወጥቼ አላውቅም። ምንም እኔ በቃ ለመጀመሪያ ጊዜ ነው ሚዲያ ላይ ወጣሁት እንደዚህ በግልጽ ማለት ነው። እና ዛሬ ያየሁት ነገር የበለጠ በጣም አስደንግጦኛል። በውስጥ ላውራቸው ሞክሬ ነበረ። አያንቱ ትባል አዩ፣ በጣም ብዙ ጊዜ ላገኘሽ ፈልጌ ነበረ፣ ላገኘሽ ሞክሬ ነበረ፣ ግን ላገኘሽ አልቻልኩም። እና ዛሬ ወንድሜ ሳየው ግን አልቻልኩም። በቃ አልቻልኩም፣ የመጨረሻ አልቻልኩም። እና ይሄ ነገር እስከ መቼ ነው እንደዚህ የሚቀጥለው? በውስጥም ላናግርሽ ብዙ ሞክሬያለሁ። አንቺ ግን እኔን ማግኘት ማናገር ምንም ፈቃደኛ አልነበርሽ። ከመነሻሽ ከመጀመሪያሽ ጀምሮ ይሄ ነገር ከመፈጠሩ ጀምሮ ብዙ ጊዜ ላገኝሽ ሞክሬ ነበር። ብዙ ጊዜ ደውዬልሽ ነበረ፣ በቴክስትም ጽፌልሽ ነበረ፣ በሰው ማስደውዬልሽ ነበረ። ድምፄን ስትሰሚ ገና ለገና ትዘጊብኛለሽ። ምንም ነገር እኔ ላገኝሽ አልቻልኩም። እዚህ ደረጃ የወጣሁበት ዛሬ አንቺን ማግኘት ስላልቻልኩኝ ነው። ገባሽ አይደል? ትዕግስት ፍራቻ አይደለም። ዝም ያልኩበት ለወንድሜ ስል ታላቅ ወንድሜ ስለሆነ ማክበር ስላለብኝ እሱንም ሳናግረው ለእኔ ተይው እኔ አስተካክለዋለሁ ይለኛል ሁሌ። ግን ከዚህ በኋላ ግን ልታገስሽ አልችልም። ገብቶሻል? ይሄ ትዕግስት ፍራቻ አይደለም። እስከ ጥግ ድረስ ሄዳለሁ። እስከ ጥግ ድረስ ማለት ነው።
ገብቶሻል? ስለዚህ አሁን እኔ አንቺን ማግኘት ስላልቻልኩ እዚህ ሚዲያ ላይ ወጥቻለሁ እና እንደነገርኩሽ ነው። እሱ ሲጀመር እዚህ ሚዲያ ላይ እንደሚታየው ብቻ ሳይሆን ቤት ውስጥም ለኛ ያለው ፍቅር፣ ለቤተሰቦቹ ያለው አክብሮት፣ ለሰው ያለው አክብሮት፣ ስርዓቱ፣ አስተዳደጉ እንደ ሚዲያ ላይ ብቻ ሳይሆን ቤት ውስጥም ያለው ጸባዩ ነው። እኔ እነግርሻለሁ። ገባሽ? እና ልጁን እዚህ ነገር ውስጥ ያስገባሽው አንቺና አንቺ ብቻ ነሽ። እኔ አሁን የምነግርሽ ይሄንን ነው። አንቺና አንቺ ብቻ ነሽ። በምንም ይጂ ምንም አድርጊ ጥግ ድረስ መክፈል ያለብኝን መስዋዕት በሙሉ ከፍዬ ወንድሜን ግን ከዚህ አተርፈዋለሁ፣ ከአንቺ አተርፈዋለሁ። ገብቶሻል አይደለም? ስለዚህ እኔ ዛሬ እዚህ ጋር የመጣሁት አንቺን ማግኘት ስላልቻልኩ ነው። በአጠቃላይ የሚዲያ ሰውም አይደለሁም። ምን መናገር እንዳለብኝና እንዴት ከምን መጀመር እንዳለብኝ እንኳን ማቅሱ አይደለሁም። ግን ግዴታ ስለሆነብኝ እዚህ ጋር ዛሬ ወንድሜ ጎዳና ላይ ወጥቶ ስላየሁት ከአቅሜ በላይ ስለሆነብኝ ነው ዛሬ እዚህ ጋር የመጣሁት። እና መንገር የምፈልገው ነገር አንቺ የመጣሽበት አላማ አለሽ ማለት ነው። ወንድሜ ጋር የመጣሽበት አላማ አለሽ። ምክንያቱም ከሞቀው ትዳሩ ከሞቀው ጎጆ ውስጥ ጎትተሽ ያወጣሽው እና እንደዚህ ሜዳ ላይ ጎዳና ላይ እስኪወጣ ድረስ ቤተሰብ ኖሮት ቤተሰብ እንደሌለው እህቶቼ እንኳን በየቦታው በየእንትኑ አንቺን ለማግኘት እየደወሉ ምን እያሉ ምንም ልትገኝ አልቻልሽም። ገብቶሻል? እና እዚህ ድረስ ጎዳና ላይ እስኪወጣ ድረስ ያደረግሽው አንቺ ነሽ። አልገባኝም። በቃ ታውቀሻል። ከሱና ከልጆቹ ከሚስቱ ከህይወታችን ውጭልን፣ ራቂልን። ገብቶሻል? በቃ እኔ ጥግ እንደነገርኩሽ ቅድም ጥግ ድረስ መሄድ የምችል ሰው ነኝ። እሱን ደግሞ ካስፈለገ እንዲሆን እኔ እሱን እንደዚህ ሆኖ ማየት አልቻልኩም። ከአቅሜ በላይ ስለሆነብኝ ነው በቃ እዚህ የመጣሁት። ከአቅሜ በላይ እንዴ ጎዳና ላይ እስከ መቀመጥ ቅሞ ጠጥቶ አጭሶ የማያቅ ልጅ እንደዚህ ከሱሶች በህይወቴ እኔ እሱን እስከማውቀው ድረስ በህይወቴ እንደዚህ ነገር ሲያደርግም አይቻልም በፍጹም። ግን ዛሬ ላይ ጎዳና ላይ ወድቆ ሳየው ውስጤ የተንገበገበው። ገብቶሻል? አስፈላጊ ከሆነም በህግም ደረጃ እንዳረሳለን፣ ትልቅ ደረጃ ማለት ነው። ገብቶሻል? እኔ ይሄንን ነው ልልሽ የምችለው። ከልጁ ህይወት ውጪ አንደኛ ነገር ከፋሚሊዎቹ ውጪ ልጆቹን ያሳድግበት። ሱመያንም ለቀቅ አድርጊያት። ምስኪን ምርጥ ጥሩ ሚስት እንደሆነች አውቃለሁ። ከሷ ጋር ኮንታክት አለኝ። ሁሉን ነገር እያንዳንዱን ነገር አውቃለሁ። ስለዚህ ከመሃላቸው ውጪ። እሺ ገባሽ አይደለም? እኔ ብዙ ማውራት አልችልም። ላንቺ መንገር የምፈልገው ነገር ይሄንን ነው። ሱመያ በጣም ምርጥና ጥሩ ሚስት ናት አውቃለሁ። በጣም እየተንከራተተች ነው። በጣም ብዙ መስዋዕት ከጎኗ ነኝ ሁሌም ደግሞ ማለት ነው። እና ደግሞ ለሰይድ ማስተላለፍ የምፈልገው ሰይድ እኔ አለሁልህ። ማምጣት እዚህ ሁሉን ነገር ትተህ ራሱ እኔ ጋር መምጣት ከፈለክ ከነ ሚስትህ እዚህ ላመጣ እችላለሁ፣ ከነ ልጆችን። እኔ እንደነገርኩ ነው፣ ሁሌ በውስጥ እነግርሃለሁ። ሱመያም ብትሆኚ እኔ ያለሁልሽ እዚህ ማምጣት እችላለሁ። አንቺን ገባሻል? እና ሱመዬ ጠንክሪ፣ ሁሉ ነገር ያልፋል። ተስፋ እንዳትቆርጪ። እኔ ያለሁልሽ፣ አለሁላችሁ፣ ላችሁም፣ ለሰይድም ለልጆቹ። ገብቶሻል? ምንም ነገር ተስፋ እንዳትቆርጪ። እኔ ያለሁልሽ። በአጠቃላይ የኔ ጀግና ሴት አንቺ በጣም ብዙ በውስጥ እንደምነግርሽ ነው። ገባሽ? እና አመሰግናለሁ። ሰው የፈለገውን አስተያየት መስጠት ይችላል። እኔ ግን ለወንድሜ ዛሬ ሚዲያ ላይ ወጥቻለሁ ተገድጄ ማለት ነው። አመሰግናለሁ።